ዓለም ላይ የሚሰራው ነገር በጠቅላላ ያው ዓለም የምንለው የሰይጣንን ፈተና ብለው ዓለም ብለው በጠቅላላ ታርጌት የሚያደርገው ሴት ልጅ። ምክንያቱም ሴት ልጅ ኮንትሮል ማድረግ ከተቻለ ወንድን መያዝ ቀላል ስለሆነ ይሄ የኛ ሐሳብ አይደለም። በቤተ ክርስቲያናችንም ስናየው ዓለም በሴት ነው የጠፋችው አይደል? መጀመሪያ የዳነችው በሴት ከዚህ በኋላ ዓለም ከጠፋች የምትጠፋውን በሴት ነው፣ ከዳነች የምትድነው በሴት ነው። አጠፋፉና አነሳሱ ብቻ ነው የሚለያየው። ሰው ለምን ይሄ ነገር ይሆናል ሲባል ሴት ልጅ በቤተ ክርስቲያናችን በመጽሐፍ ቅዱስ ጸጋዋ መወደድ ነው። መወደድ ነው ጸጋዋ አይደል? ይውደድሽ ነው የተባለችው። መውደድን ደግሞ ከክርስቶስ በላይ የሚያውቀው የለም። ሰው ክርስቶስ እኛን ስለወደደን ምን አደረገ ብለን ስናይ አልተፋም፣ ተተፋበት እንጂ አልመታም አይደል? ተመታ እንጂ። መውደድ አሁን መውደድ ይሄ ነው መልኩ ማለት ነው። ለሚወዱት ሰው መልካም ፍቃድ ሲባል ማየት የሌለብን ነገር ማየት ነው። ለስም አጠራሩ ክብር ምስጋና ይግባና ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ መልበስ አይገባውም፣ በበረት መወለድ አይገባውም አይደል? መመታት መተፋት አይገባውም። ለምንድን ነው ያደረገው? እኛ የሚገባንን እንድናገኝ እሱ የማይገባውን ነገር አደረገ። የፍቅር መልኩ እንደዚህ ነው። ወንድ ልጅ ይውደዳት ሲባል ፍቃዱን ለሷ አይተው እንደማለት ነው በሌላ አገላለጽ። ሰው የሴት ልጅ ፍቃዷ የተስተካከለ ካልሆነ የወንድ ልጅ ፍቃድም የተበላሸ ነው የሚሆነው ማለት ነው። በእኛ ሀገር በጣም በቃ ሀገራችን ከእምነት ጋር ከትውፊት ጋር እንዴት ያዘች ስለሆነች አባባሎቿን ምሳሌዎቿን ሞር ወደ ቤተክርስቲያን ይሄዳሉ አይደለ? በእኛ ሀገር አስተሳሰብ የሴት ልጅ ድንግልና በጣም ክቡር ነው። ለምን ይሄ ሆነ ሲባል ዮሐንስ አፈወርቅም እንደሚለው አባቶችን ሲያስተምሩ እንደምንሰማው ጦርነት ሀገር ከሀገር ይዋጋል፣ ህዝብ ከህዝብ ይዋጋል፣ ሰው ከራሱ ጋር ይዋጋል። ከባዱ ጦርነት ከራስ ጋር የሚደረገው ውጊያ ነው አይደለ? ሴት ልጅ ገና እንደተወለደች ትንሽዬ ልጅ እንዳለች ድንግልናሽን ጠብቂ፣ እንደዚህ ካልሆነ እንደዚህ ትሆኛለሽ ብሎ ያንን ጫና እሷ ላይ ማሳደር ራስሽን አሸንፊ ማለት ነው። ሌላ አማርኛ አሁን እቺ ልጅ ያችን ነገር ይዛ ራሷን ታሸንፋለች አይደል? ራሷን እንዴት ማሸነፍ እንዳለባት ትማራለች። ይሄ ነገር ኦልሬዲ እንደ ማህበረሰብ አደራ ስለተጣለባት ራሷን በማሸነፍ ውስጥ የምትማረው ብልሃት፣ የምታውቀው የምትለምደው መልካም ልምድ ታዳብራለች። ትንሽ ከፍ ስትል ደግሞ የጓደኛ ግፊት ደግሞ አለ። እሷ ወደማይጠቅማት ነገር እንድትሄድ ወይ ደግሞ እነሱ ያዩትን ነገር በማካፈል በየዋህነትም በልጅነትም ሊሆን ይችላል የጓደኛ ግፊት ይመጣል። እቺ ልጅ ደግሞ ያን ነገር ለማስከበር ስትል የጓደኛ ግፊት እንዴት ማሸነፍ እንዳለባትም ትማራለች ማለት ነው። ሰዎችን እንዴት ኮንትሮል ማድረግ እንዳለባት፣ ከሰው ጋር ያለትን ኮንታክት እንዴት ከፍቃዷ መውጣት እንደሌለባት እየተማረች ትሄዳለች። በዛ ውስጥ እየበሰለች ነው እቺ ልጅ። በተቃራኒ ደግሞ የተቃራኒ ጾታ ግፊት ደግሞ አለ። ያንን ማሸነፍ ስለምዳለች እቺ ልጅ አሁን ራሷን ካሸነፈች፣ የጓደኛ ግፊት ካሸነፈች፣ ተቃራኒ ጾታን ግፊት ካሸነፈች ብስል ሴት ነው የምትሆነው ማለት ነው። በዛ ውስጥ ያቺ ብስል ሴት ወንድ ልጅ ወዷት ሲመጣ ፍቃዷ የተስተካከለ ፍቃድ ነው የምትገኘው። ጓደኛ ማሸነፍ ለምዳለች፣ ተቃራኒ ጾታ ማሸነፍ ለምዳለች። በዚህ ውስጥ ደግሞ ራሷን አብስላለች። ማብሰሏ ጥቅሟ ምንድነው? ወንድ ልጅ ወዷት ሲሄድ፣ አፍቅሯት ከሷ ጋር ለመኖር ሲሄድ ፍቃዱ የተስተካከለ እንዲሆን ትረዳዋለች። እሱ ብቻ አይደለም፣ በዚህ መንገድ ያለፈች ሴት ልጅ ወልዳ ከልጇ ጋር እስከ 3 ዓመት ከ4 ዓመት ሰፊ ልጅ ሷለች የምትሆነው። በዚህ ነገር ተስተካክላ የኖረች ሴት ልጁን በምን አይነት መንገድ ነው የምታሳድገው? ልጁ በንግግሯ ከሰው ጋር ባላት ግንኙነት፣ በእያንዳንዱ ነገር ለልጁ ትምህርት ቤት ነው የምትሆንለት። በዛ መንገድ እንድትሄድ ሰው አሁን ዓለም ላይ የሚደረገው ነገር ሴቶች ቅርጽ እንዳይኖራቸው ማድረግ ይመስለኛል። ሴቶች በዛ መንገድ ካለፉ ጠንካራ እናት ይሆናሉ። ጠንካራ እናት ደግሞ ሀገር ነው የምታቆመው። እርግጠኛ ሁኜ ነው የምነግርሽ። አሁን ከብዙዎቻችን ቤት እናቶቻችን ቢወጡ የብዙዎቻችን ቤት ይፈርሳል። የቆመው በእናቶች ነው። እንደዚህ አይነት እናቶች እንዳናገኝ ሴት ልጅ ከባህልና ከእምነት ውጪ ማድረግ አለበት። ትክክል ማለት ነው። ሴት ልጅ ግን በባህልና በእምነት ብትቀበር ወርቅ ነው የምትሆነው። ለምሳሌ ወርቅ የሚያወጣ ሰው ቆፍሮ ምን ብሎ ደክሞ መድከም ፊዚካሊ ብቻ አይደለም፣ በቃ ውስጡን ሲደክመው ተስፋ እያደረገ ነገ አገኛለሁ እያለ እየበረታ እየጠነከረ ወርቁን ሲያገኘው ለወርቁም ቫልዩ ያለው ሰውየውም ጠንካራ ሰው ነው የሚሆነው። ሴቶቻችን ልክ እንደዚህ በባህልና በእምነት የተቀበሩ የሚሆኑ እነሱን ለማግኘት ወንዱ የሚሄደው ርቀት ሳያስበው ሀገራዊ ሃይማኖታዊ ወንድ ሆነ ራሱን ያገኘው ሰው። ይሄ ምክንያት ስለሆነ ሴቶችን ማድከም ከተቻለ በጣም በቀላሉ ወንድ ልጅ መያዝ ስለሚቻል ሁሉም ነገር ሴት ላይ ይጎላል፣ ይደምቃል። ሰው ይሄ ነገር እኔ እንትን አይለኝ፣ በጣም ይገርመኛል። እና ይሄ መሆን የለበትም። ሴት ልጅ በጣም ውድ ነገር ነች። ሰው ያንን ነገር እንድታጠው ስሜታዊ እንድትሆን ጊዜያዊ ነገር ላይ ፎከስ እንድታደርግ አይነት ነገሮች አያለሁኝ እኔ በፊልምም በሙዚቃም በምንም እሷን ማቅለል በደንብ አያለሁኝና ይሄ መሆን የለበትም ከሚል አንፃር ወደ ሴቶች በደንብ ብሰራ ደስ ይለኛል።